ሰላም የዩቲዩብ ቤተሰብ ተከታታዮች እንዴት ናቸው? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? እኔ በያላችሁበት ሰላም እንድትሆኑ ምኞቴ ነው። ተስፋ ደግሞ አለኝ ሰላም እንድትሆኑ ማለት ነው። እና እንዴት ሰነበታችሁ እያልኩ ነው። ለዛሬም ደግሞ በትንሽ አዲስ ነገር መጥቻለሁ። እንደዚህ እያረኩ ቢሰራ ደስ ይለኝ ነበር፣ ግን ኦዲት ማድረግ አልችለውና በብሩክና በሀይሚ በጣም ነው የምወዳቸው። በላይቭ አግኝቻቸው ነው የምባለው አማርኛ ግን ሲያልፍ ሲያያቸው ገብቼ ማለት ነው። በመጨረሻ ነው ግን የገባሁት ሲጨርሱ ማለት ነው። አዝኛለሁ። አላየሁትም በዩቲዩብ ስላመሸው እና እያያችሁ ነው በቀን ማለት ነው። ብሩኬ ልጅ አለ ተብሎ ዲኤንኤ ለማድረግ ቡታጅራ ሄዷል። ቡታጅራ ሄዶ ደግሞ ከእዩ ነው የምትባለው እነይ ልጅ አምጪ አላመጣም፣ ልጅ አምጪ አላመጣም፣ ዲኤንኤ አላረግም እያለች በጭቅጭቅ ነበሩና ያስፈራል ሁኔታቸው ማለት ነው። ልጅ ሲርሱ ይሆን ወይም የሌላ ይሁን ወይም አይታወቅም። ግን እነዚህ ሁለት ጥንዶች በጣም ደስ ይላሉ። እነርሱ ለማለያየት ከሆነ ደስ አይልም። እየዬ የራስሽም ትዳር ፈልገሽ የራስሽን ወንድ ፈልገሽ ከመሀላቸው ብትወጭላቸው ደስ ይላል። በሰው መግባት ደግሞ ደስ አይልም በእውነት በእግዚአብሔርም ሆነ በህብረተሰብም እኮ አይወደድም በሰው መሀል መግባትና እዚህ ልፈርድ ሳይሆን ማለት ነው። በቃ ሳየው አንዳንዴ ነገራት ስታስተውል ማለት ነው እነዚህ ጥንዶች ለመለያየት ይመስላል ሴራው እና እነርሱ ግን አይለያዩም። እያየች ነው። ያስቀናሉ እየተሳሳሙ እየዘፈነላት እየዘፈንለት እና እንደዚህ አይነት ፍቅር ይስጣችሁ ቤተሰብ ለሁላችን ማለት ነው። እንደዚህ አይነት ፍቅር ይስጠን። የውጭ ማስመሰል ሳይሆን ልብ ለልብ መዋሃድ ነው ፍቅር ሲባልና ልብ ለልብ ሲዋሃድ ሲገናኝ ነው በእውነት ፍቅር የሚባለው። አንድ አይነት ከሆንክ ነው ፍቅር የሚባለው እንጂ ዝም ብሎ አብረው ሄዱ በላይ በማስመሰል ሳይሆን። እነዚህ ግን በጣም ነው ማለት እያያችሁ ነው። ከተግባራቸውም ይታያል በእውነት እና ደስ ይላሉ። ሀይሚዬ ብሩክ አይለያችሁ፣ አምላክ ከእናንተ ጋር ይሁን። ውለዱ ዝመዱ ዘሙዱ እላችሁ ፈልጋለሁ። ደስ ትላላችሁ፣ ቀጥሉበት። የመጣ እንዲመጣ ፈተናም ደግሞ የመጣም ቢመጣ ማለት ነው አብራችሁ ተጋፍጣችሁ እስከ መጨረሻ። ልጅ ደግሞ ጸጋ ነው። ያንተም ቢሆን አንተ ተቀበል ማለት ነው። ጸጋ ነው ልጁ፣ ያንተም ቢሆን ማለት ነው። ያንተ ባይሆን ደግሞ ችግር የለውምና ጥሩ ዜና ያስማን ልላችሁ ፈልጋለሁ። የሀይምና የብሩክ ወዳጆች ደግሞ ጥሩ ዜና ያሰማን ለሁላችን ማለት ነው። እንዳይለያዩ በፍቅር እንደለመድ ናቸው እንዲመጡ እየሳቁ ሁሌም እንደዚህ ማለት ነው እንዲመጡ አምላክ ይርዳን። ሀቁ ደግሞ ያውጣለት ለሱም ደግሞ ማለት እና ላይክ ሼር ሰብስክራይብ እያረጋችሁ አበረታቱን። ቪዲዮ ትመስላለች ቤተሰብ ለዛሬም አለፍ ስላየኋት ነው እና በጣም ነው የምወዳችሁ የጨረቃ ፋሚሊ። ላይክ ሼር እያረጋችሁ አበረታቱኝ በእውነት እስከ መጨረሻ ይሉኝ ቪዲዮ ወዳችኋለሁ። በአዲስ ነገር እስኪመጣ ማለት ነው። መልካም ቀን ይሆንላችሁ። መልካም ቀን እመኝላችኋለሁ የኔ ውዶች። ባይ ባይ። ሰላም ሆኑልኝ።